ድጋሚ ትሬድ ገብቻለሁ። ከጠዋቱ ፈንድድ ላይ ነበረ ቻሌንጁ ላይ ነው የወሰድኩት። ይሄን ግን ላይቭ አካውንት ላይ ነው የወሰድኩት። ጎልድ ላይ ነው። ጎልድ ያው እስከዛሬ ፎሬክስ ነው ትሬድ ማድረገው። ጎልድ ያልን ያህል ልምድ የለኝም። ስትራቴጂውን ያው ለዛ አሪፍ ኳሊቲ ሴታፖች ሳገኝ ብቻ ነው ጎልድ ላይ የሚሄደው ማለት ነው። ዴይሊ ባይሴ ጎልድ ላይ ቤሪሽ ነበርኩ። ለምን ሲቱ ክሎዥር ነበረኝ እዚህ ጋር ሲቱ ክሎዥር አለችኝ። ፕላስ ደግሞ ሃየር ታይም ፍሬም ፌር ቫሊ ጋፕ ታግ አድርጓል። ይሄ ያው እችኛ ፌር ቫሊ ጋፕ 50% ዲስሪስፔክት ቢያደርግም አሪፍ የሆነ ናሬቲቭ አለው ማለት ነው። ወደ 4 አወርስ ወርድ ምን አየው? ይሄ ነው ኤ ፕላስ እንዲሆን ያደረገው ሴታፑን። እቺ ፌር ቫሊ ጋፕ ባትኖር ይሄኛው ትሬድ ኤ ፕላስ ሴታፕ ነው ለእኔ ማለት ነው። እቺኛ ፌር ቫሊ ጋፕ ናት ትንሽ ኮንፊደንስን የቀነሰችው እንጂ ምናልባት ፕራይስ ከሷ ባውንስ ሊያደርግ ይችላል ብዬ ስላሰብኩ ማለት ነው። ግን ገብቼዋለሁ ትሬዱ እንደዛም የ21 4 አወር ካንድሉ ይሄን ፌር ቫሊ ጋፕ ታግ አድርጎ ፉል ክሎዥር ሰጠኝ በሲአይኤስዲ ኮንፊርም የተደረገ ማለት። ስለዛ ምን ይሆናል ማለት ነው? ይሄ ትሬድ ከኢንተርናል ወደ ኤክስተርናል ሬንጅ ሊኩዊዲቲ ይሆናል ማለት ነው። ዘሆል ሎጂክ የኔ ሎጂክ ቢሃይንዱ ይሄ ትሬድ እንደዛ ነው። ኢንተርናል ሬንጅ ታግ አድርጓል። ኮንፊርም አድርጌ ያለው በክሎዥሩ 1 እና የ5 ኤኤም ካንድል ዲስትሪቢዩት ያደርጋሉ ወደ ኤክስተርናል ሬንጅ ሊኩዊዲቲ። ኢንትሪ ነው የፈለግኩት ማለት ነው። ከዛ ኢንትሪ ስፈልግ የኔ ሜንተር የተጠቀመው እሱ ቀድሞ ነው የገባው ማለት ነው። እችኛዋ ፌር ቫሊ ጋፕ 15 ሚኒቷን ፌር ቫሊ ጋፕ ታግ ስትደረግ ጠብቆ በ1 ሚኒት ኮንፊርሜሽን ነው እሱ የገባው። አሁን እኔ ይሄን ትሬድ 1 to 3 1 to 4 ማድረግ ይቻል ነበረ፣ ግን ያው ይቀረኛል ብዙ ነገር። ለዛ ነው እንጂ ብዙ ማለት እሱ እቺ 50 ሚኒት ፌር ቫሊ ጋፕ ታግ ስትደረግ ኮንፊርም ካረገ በኋላ በዚህ ሲኤስዲ ወረደና 1 2 3 5 ነው ምናምን ያው ቲፒ ምናምን እዚች አካባቢ ይወስዳል ፕሮፊት ፓርሻል ስማል። የእሱ ትሬድ ይሄን ይመስል ነበረ። የእኔ ግን ያው ወረድ ብዬ ነው የገባሁት እና ስቶፕ ሎሴ በጣም ሰፋ። አንድ ነው ስቶፕ ሎሳችን፣ ግን ያው እኔ አርፍጄ ስለሆነ የገባሁት ሰፋ ማለት ነው። እኔ የተጠቀምኩበት ኢንትሪ ሜተድ ያው እንደተለመደው ክሎዘር ጠብቃለሁ። አሁን ሌላ ፎሬክስ ፔሮች ላይ ቢሆን እቺ ክሎዝ ካረገች በኋላ ቀጥሎ ነው እነዚህን ትሬድ ማድረገው። ጎልድ ግን ስለሆነ ሙቭም እንዳያመልጠኝ ስለፈለግኩ ቶሎ ብሎ ወርዶ ሚነካን የመሰለኝ ኤክስተርናል ሬንጅ ሊኩዊዲቲውን ነክቷልም። ግን እኚህ ሁለቱ ካንድሎች በጣም አዝገው ነበር። ልክ የችኛዋ ክሎዘር ስትሰጠኝ ከኤስኤምቲዋ በኋላ ኤስኤምቲ ፈጠረ። ልክ ኤስኤምቲ ሲፈጠር የመጨረሻው አፕ ክሎዝ ካንድል ይሄ ነው። ሲኤስዲ ሰጠኝ። ልክ እንደሱ ሲሰጠኝ ኢንትሪ እዚህ ጋር ነበር ማለት ነው። እዚህ ጋር ገባው። ስቶፕ ሎሴን ያው ይሄ በጣም ትልቅ ስቶፕ ሎስ ነው፣ ግን ምንም ማድረግ አልችልም። ስቶፕ ሎሴን እዚህ ጋር ነው ያደረኩት ማለት ነው። ስቶፕ ሎሴን እዛ ጋር አረኩ። ቲፒ ይሄን ኤክስተርናል ራሱ ታርጌት አላረኩም፣ 1 to 2 ነው ያደረኩት። ስቶፕ ሎሴ ሰፍቶ ስለነበር ያው ይሄን ይመስል ነበረ ማለት ነው። ትሬዱ ኤክስኪዩሽኑ ይሄውና ማለት ነው። ኤክስኪዩሽኑ እዚህ ጋር ገባው። ትንሽ ወደ ስቶፕ ሎስ ተጠግቶ ነበር። ድሮዳውን ውስጥ በደንብ ገብቶ ነበረ። ቾፕ አረገ። ያው ኤክስፕሎሲቭ በሆነ ሙቭ ሄዶ አወጣኝ ማለት ነው። ይሄ የመጨረሻ ትሬዴ ነው። ከአሁን በኋላ ትሬድ አላረግም ማለት ነው። ይህን ሳምንት ይህን ይመስል ነበር። እና እዚች ጋር ብሬክ ኢቭን ሄጄ ነበረ። ፕራይስ ወጣ። እቺን ፌር ቫሊ ጋፕ ሪስፔክት አድርጎ ስትራክቸር ሽፍት አረገ ወደ ስር፣ ድጋሚ ወጣ። ጠበቅኩት። ብሬክ ኢቭን ለማድረግ ጎልድ ላይ አልቸኩልም፣ አውጥቶኝ እንዳይወርድ ማለት ነው። ድጋሚ ወጥቶ ሌላ ስትራክቸር ብሬክ እያደረገ መሄድ ሲጀምር እዚሽ ጋር ብሬክ ኢቭን ሄጄ ነበረ ማለት ነው። ተጠጋ፣ ሄዶ አወጣኝ ማለት ነው። ይችኛውም ያው ይሄን ይመስል ነበረ ትሬዱ።